ምሽት 5:40 ሌሊት ነው። ክፍሉ ጨለማ ነው። ስልክ በእጅ ውስጥ ብርሃን እያበራ ነው እና ይህ ነገር እንዴት እንደሚያበቃ አስቀድሞ ታውቃለህ። ከጥቂት ሰዓታት በፊት ግን ለራስህ ቃል ገብተህ ነበር። ይህ ጊዜ ይለያል አቆማለሁ ብለህ ነበር። በመተው ላይ በጣም ቁርጠኛ ነበርክ። ግን አሁን ደግሞ በትክክል በዚያው ቦታ ተመልሰናል። እንዴት እንደዚያ ፈጣን ነገሮችን የመቆጣጠር አቅምን እንደጣልክ እያሰብክ ነው። ግን ማንም የማይናገረው እውነት አለ። መመለስ 5:40 ሌሊት ስክሪኑን ስከፍት አልጀመረም። ከዚያ ቀደም ብሎ የጀመረ ነው። በቀን ውስጥ ትንንሽ ነገሮች በጸጥታ በአእምሮ ውስጥ ሲከማቹ የነበሩ ጩኸቶችን በጀመሩ ጊዜ ነበር። አብዛኞቹ ሰዎች ሴጋ መመለስ ድንገተኛ ነው ብለው ያስባሉ። እንደማንም ሳይጠበቅ በድንገት እንደሚመጣ ፍላጎት ነው ብለው ያስባሉ። ግን እውነታው ይህ ነው። ፍላጎቶች ብዙ ጊዜ ድንገት አይመጡም። ለሰዓታት እየተቃጠለ ያለ እንደሚንቡግቡግ ፈንጂ እሳት ፍንዳታ ነው። ምናልባት በስራ ደክሞ ስለነበር ምሳ አልበላህም። ምናልባት እንቅልፍ መጥፎ ነበርና በጣም ደክሞ ሆኖ ተነሳ። ምናልባት ያ ቀን በጣም ከባድ ነበር ላንተ። እንደማትታይ ማንም ስላንተ ግድ እንደሌለው ሆነ ተሰማ። ወይም በውስጥ ቀስ ብሎ የሚገባ የብቸኝነት ስሜት ነበር። እያንዳንዳቸው ብቻቸውን ሲታዩ አደጋ የሚያደርሱ አይመስሉ። ነገር ግን ሁሉንም አንድ ላይ ሲደርሱ ነፃ ፍቃድ ኃይልህን ሙሉ በሙሉ ያፈርሳሉ። ምሽት ሲደርስ አእምሮ ስለ ዲሲፕሊን ወይም ስለ ታላቅ ግቦች ግድ አይሰጠውም፣ አያገባውም። አእምሮ የሚፈልገው ፈጣኑንና ቀላሉን የዶፓሚን ስሜት ብቻ ነው። በስነ ልቦና የትሪገር ስታኪንግ ብለው ይጠሩታል። አንድ ትንሽ ጭንቀት መከላከያን ቀስ በቀስ ያፈርሳል። የሚቀጥለው ደግሞ ከዚያ በላይ ያፈነዳዋል። ሶስተኛው ግን በጸጥታ ወደ ውድቀት ይገፋል። እውነተኛው ፍላጎት ሲደርስ አእምሮ በጣም ደክሞ ይሆናል። ለመሸሸጊያ መንገድን ይፈልጋል፣ ይሻል። ለዚህ ነው ብዙ ወንዶች የሚወድቁት። ምንም እንኳን በእውነት ለመተው ቢፈልጉም እነሱ አንድ ብቻ ፍላጎት እየተዋጉ ነው ብለው ያስባሉ። ነገር ግን እውነታው ከቀኑ ሙሉ የተሰበሰበ ጭንቀትን እየተዋጉ ነው። ይህ ዙር ለማቆም ፍላጎቱን መቆጣጠር በፊት የሚመጡትን የመጀመሪያ ምልክቶችን መለየት አለብን። ይህ በአዲክሽን በሱስ መዳን ላይ የሚጠቅም የተፈተነ መሳሪያ ነው። ይህም ኤች ፍሬምወርክ ብለው ይጠሩታል። እሱም ሃንግሪ ረሃብ፣ አንግሪ ቁጣ፣ ሎንሊ ብቸኝነት፣ ታይርድ ድካም። እነዚህ 4 ዋና ሁኔታዎች ናቸው። እነዚህ ሁኔታዎች ሰውን ወደ ድጋሚ ወደ ሴጋ መውደቅ ሪላፕስ የሚያመሩ ናቸው። አስቡት፣ ሰው ሲራብ የደም ስኳሩ ይቀንሳል። አእምሮም ፈጣን ዶፓሚን ይፈልጋል። ሰው ሲቆጣ፣ ሲጨነቅ የነርቭ ስርዓቱ ፈጣን መሸሻ መንገድን ይፈልጋል። ሰው ብቸኝነት ሲሰማው አእምሮ እውነተኛ ግንኙነት እንደሌለ ሲያውቅ የሐሰት ቅርበትነት ወይም አርቲፊሻል ኢንቲማሲን ይፈልጋል እንደ እውነተኛ ግንኙነትን ለማስመሰል። እናም በጣም ሲደክም ሎጂክንና ዲሲፕሊንን የሚቆጣጠሩ ምክንያታዊ የሆኑ የአእምሮ ክፍል ያዳክማል። እነዚህ ሰውን በስሜት ፍላጎት ብቻ ይመሩታል። ስኬታማ የሚሆኑ ወንዶች ፍላጎት ሲመጣ ብቻ በኃይል ለመቋቋም አይሞክሩም። በመጀመሪያ በሰውነታቸው ላይ እንደ ምርመራ ዳያግኖስቲክ ቼክ ያደርጋሉ። ነገሮችን ከመራመዳቸው በፊት ቀጣይ ጊዜ ወደ ሴጋ የሚጎትት ስሜት ሲመጣ ለአንድ ሰከንድ ቆም እና ራስን ጠይቅ። አሁን ረሃብ አለብኝ? ተቆጥቻለሁ? ብቸኛ ነኝ ወይስ ደክሜያለሁ? እውነተኛ ችግርህን ፍታ። እውነተኛ ምግብ ብላ። ትንሽ ለመራመድ ውጣ እና ጭንቀትህን አስወግድ። ጓደኛ ጋር ደውል ወይም ቀስ ብለህ ተኛ። ይህን ካደረግ ፍላጎቱ እንደሚጠፋ ታያለህ፣ እንኳን ሳይበረታ። ምክንያቱም ዋናው ነገር ይህ ነው። አብዛኛው ድጋሚ በሴጋ መውደቅ ሪላፕስ ከፍተኛ ፍላጎት ወይም ከድንጋጤ አይመጣም። ነገር ግን ከተዘነጉ ድብቅ የሰውነት ፍላጎቶች እና ባዮሎጂ እርጆች ተከትሎ የሚመጣ ነው። እነዚያን ሁኔታዎች ቀደም ብለህ በየቀኑ መጀመሪያ መቆጣጠሩን እንዲሁም ከመታየቱ በፊት የፍላጎቱን ኃይል ታስወግዳለህ። ስለዚህ ቀጣይ ጊዜ ፈተናው በቀስታ ሲመጣ ይህን አስታውስ። ጀማሪዎች ፍላጎቱን በዚያ ጊዜ ለመዋጋት ይሞክራሉ። ነገር ግን ፕሮፌሽናሎች ያን ፍላጎት ከመጀመሪያ የፈጠሩትን ሁኔታዎችን ያስወግዳሉ።